ሰላም ጋይስ፣ ይሄ መጀመሪያ ቪዲዮ ይሄ ነው። ኦዲዮም ሪከርድ አድርጌ መጀመሪያ ነው እና ዛሬ ሼር ማረጋችሁ ከአዲስ አበባ ኢትዮጵያ ወደ ሙምባይ ኢንዲያ የነበረኝን ፍላይት ነው። በመጀመሪያ ቤተሰቦች ተሰነባብቼ ወደ እንትን ገባው ወደ ኢንተርናሽናል ፍላይት ምናምን ወደሚለው ቦታ። ከዛ በኋላ ያው ሻንጣዬን እየጎተትኩኝ ወደ ቦርድ ወደ ማድረጊያ ክፍል ሄድኩኝ። ክፍል አይደለም አክቹሊ የሆነ ነገር ነው። ቦርድ አደረግኩኝ ምናምን የፍላይት ጊዜ ሰዓቱ እስኪደርስ ድረስ ቁጭ አልኩኝ። ከዛ በኋላ ሰዓታችን ሲደርስ ወደ ፕሌኑም መግባት ጀመርን። ገባንና ውስጥ ከትንሽ መደነባበር በኋላ ቦታዬን አገኘሁት። ሁሉም ሰው ስማይሊንግ ፌስ ነው፣ ደስ ይላል ምናምን። ከጎን የተቀመጡ ሰዎች 2 አፍሪካውያኖች ነበሩ። ከዛ ለመተኛት ሞከርኩኝ። መጀመሪያ ፕሌኑ ሲነሳ በጣም ያስፈራ ነበር። ኦነስትሊ ስፒኪንግ የሆነ መንገድ ግቡ ገጭ እያላችሁ የምትሄዱበት መንገድ አለ፣ እንደዛ ነው ሲነሳ መጀመሪያ ላይ። ግን ከትንሽ ደቂቃ በኋላ የተረጋጋ ነው የሚሆነው። ኤቭሪቲንግ ስሙዝ ሄደ ምናምን። ከዛ ፓይለቱ ተነሳና ፓይለቱን ኮፓይለት አረስቶስም ኮፓይለት መሰለኝ ተነስቶ አሁን በረራችን ጀምረናል፣ ከሰዓቱ እንደዚህ ሰዓት ነው፣ ከቀኑ እንደዚህ ነው ሰዓቱ። አሁን ከአዲስ አበባ ኢትዮጵያ ወደ ሙምባይ በ10 ሰዓት ነው 12 ሰዓት ላይ ተነስተናል ምናምን ብሎ ብቻ ነገረን። አንዳንድ ነገሮችን ሴፍቲ ሩል ተነገረን። በጣም ነበር የሚያስፈራው። ብንከሰከስስ ምናምን የሆነ እንደዛ አይነት ነገር ነው የሚነግሯችሁ። እንትን ላይ ብንወድቅ ኦክሲጅን ማክሲመም ሊመጣ አፋችሁ ላይ አድርጉት ምናምን የሚሉ ነገሮች ተነገረን። ብቻ ትንሽ ያስፈራ ነበር። ከዛ ጉዞ ጀመርም ማለት ነው። ከዛ በኋላ የራት ሰዓት ላይ በጣም የሚያስቀው ፓርት ራት ሰዓት ላይ ከጎን የነበረው ሰውዬ ወይን አዘዘና ወይኑን እኔ ልብስ ላይ ደፋው እንደምታዩት። ከዛ ምንም አላልኩም፣ ማልቀስ ነበር የቀረኝ። ምክንያቱም ቱታዬ አንደኛ አዲስ ነው፣ ሁለተኛ ደግሞ በጣም ወዶ ልብስ ነበር፣ ሶስተኛ ደግሞ ልብሴ ላይ ወይኑ ሲደፋ ኢት ሉክስ ላይክ እግሬ ተቆርጦ የደማ ነገር ነው የሚመስለው እና በጣም ያሸማቀቅ ነበር። ከዛ ሰውየው እግር ሂጂና በሶፍት ጠርገሹ ነኝ ምናምን አለኝ። ጭራሽ ማለት ነው ያደፋብኝ እንዳይበቃው። እሺ ብዬ ጸጥ ብዬ ቁጭ አልኩኝ። ምግባችንን በልተን ጨረስን። ሁለተኛው ወይን አዘዘ አልኩኝ። አሁንም እኔ ጋር ልደፋ ተነስቼ ሽንት ቤት ሄድኩኝና በሶፍት ጠራርጌ ወይንም ጠጡ ሲጨርስ ተመልሼ ተቀመጥኩኝ። ከዛ ለመተኛት በጣም እየሞከርኩኝ ነበረ፣ ምክንያቱም በጣም ያደክማል። የሆነ ነገሩ ያደክማል። ብቻ ምንም አሰሩን ቁጭ ብላችሁ ነው ግን ይደክማል። ከዛ ለመተኛት ስሞክር ጭንቅላቴ ከወንበሬ ውጭ ነበርና በህልሜ ነው ብዬ ስነቃ በውኔ ነው ሰውየው ከእግሬ ስር ተዘርሯል። ብቻ በጎን ወድቆ ነበር ሰውየው። እሺ ብዬ ተመልሼ ተኛው፣ ምንም እንዳልተፈጠረ። ይቅርታ ይላል እንደዛ ወድቆ ይቅርታ እያለኝ ነበር። እኔ ግን ህልም እንደሆነ ነው ማመን የፈለኩት። እውነት ራሱ እንደሆነ ማወቅ አልፈለኩም። ተመልሼ ተኛው። ከዛ በኋላ ሙምባይ ደረስን ከሌሊቱ 8 ሰዓት። አልገባችሁም? በጣም ደክሞን ነበር። በጣም እንቅልፋችን መጥቷል። ከዛ እዛ ደርሰን የኢንትሪ መታላችኋል ስትገቡ ደግሞ እሱን ለማስመታት ብቻ በስንት ሙቀት አይደለም ጋይስ፣ ሙቀቱ ልነግራችሁ አልችልም። ተመታለን እንትናችን ላይ በጣም አድካሚ ነበር እሱን ፕሮሰስ። ከዛ በኋላ ቀጥ ብለን ወደ ኔክስት ፍላይት ነበር፣ ትራንዚት ፍላይት ነበረን። ከጓደኛ ጋር ትራንዚት ላይ ነበር። እሱ ወደ ሌላ ቦታ ነበር፣ እኔም ወደ ሌላ ቦታ ነበር የምሄደው። ከዛ እኔ አዲስ ፍላይት ቡክ ማድረግ ነበረብኝ። በአንዳንድ ኢሹ ምክንያት አዲስ ፍላይት ቡክ አድርጌ ሙምባይ ኤርፖርት እንዴት እንደሚያምር በቃ አርኪቴክቸሩ ምናምን በጣም ነው ደስ የሚለው። እኔ በጣም ነበር የወደድኩትና ስዞር ነበረ ኢቨን እስኪነጋ ድረስ። ከሌሊቱ ኦልሞስት እዛ ስንገባ 8 ሰዓት ተኩል ምናምን ነበረ ሌሊት። ግን ነጋ። ይሄ ኤንትሪውን ምናምን እስክናስመታ ድረስ ምናምን ነጋ ማለት ትችላላችሁ። 11 ሰዓት ሆነ። ከዛ ከ11 ሰዓት እስከ ቀኑ 7 ሰዓት ኔክስት ፍላይት እስኪደርስ ድረስ ቁጭ ማለት ነበረብኝ። እዛ ስዞር ነበር። በጣም ቦታው ደስ ይላል፣ ያምራል ምናምን። ከዛ እየዞርኩኝ የተደፋብኝን ወይን የሆነ ታምሜ ምናምን እግሬን ነው የመሰላቸው እና ሰዎቹ እየመጡ ደህና ነሽ ምናምን ይሉኛል ሰዎቹ ማለት እና በጣም ያሸማቅቅ ነበር። አልገባችሁም? ከዛ ቀጣይ ፍላይት እስኪደርስ ድረስ ቁርስ መብላት ነበረብኝና እዛ ኤርፖርት ውስጥ የነበረ አንድ ስትሪት ፉድ የሚል ነበረ።
ሄድኩኝና እዛ ከተጻፉት ውስጥ የማውቀው ምግብ አንድ ሳምቡሳና ሳንድዊች የምትለዋን ብቻ ነው። ከዛ በኋላ አይ ኦርደርድ እንትን ይሄ መጀመሪያ ላይ ሳንድዊች አዘዝኩኝ። ከዛ የለም አለኝ። እሺ ብዬ ሳምቡሳዬን ይዤ ቁጭ ብዬ ሳምቡሳዬን በላሁኝ። ከዛ ሳምቡሳ ከበላሁ በኋላ ዞር ብዬ አይቼ ፍላይቴን ቡክ ለማድረግ ሞከርኩ። ቦርድ ለማድረግ ሞከርኩኝ። ቦርድ አደረኩ። በሲስተም ነው ኤቭሪቲንግ። በጣም አንድ ነገር የወደድኩት ሄዳችሁ የሆነ ስክሪን አለ። ስክሪን ላይ ቦርድ ታደርጋላችሁ። ወንበራችሁን ትመርጣላችሁ እዛ ላይ። ከዛ ትኬቱን አውጥቶ ይሰጣችኋል። የቦርድ የሚደረግበትን ወረቀት ማለት ነው። እና በጣም ነበር ያስገረመኝ። ከዛ እሱ መራረጥኩ። ታይም እስኪደርስ ድረስ ቁጭ አልኩኝ። ከሰዓቱ ሲደርስ እንትን ይሄ ላጌጆች ምናምን የሚላክበት ከዛ ሻንጣዬን ወደዛ አስገባውኝና ሻንጣዬን ሳስገባ ኪሎ የእነሱ ኪሎ ግዴታ 15 ኪሎ ብቻ ነው የሚቻለው ለአንድ እንትን ማለት ነው። ለአንድ ይሄ ብሎ ይባላል ለአንድ ሻንጣ። ምክንያቱም ትራንዚት ላይ ስለነበር ማለት ነው። ከዛ ሻንጣዬ ደግሞ ከዛ በላይ ነው የኔ። ምክንያቱም ኢትዮጵያ ውስጥ ጋር የሚፈቀደው 23 ነበረ። የኔ 10 ምናምን 19 ምናምን የሚደርስ ነበር። የሆነ 3 ወይ ምናምን ኪሎ መቀነስ አለብኝ ብቻ። ከዛ ትንሽ ኮምፕሮማይዝ አድርገው እንዲያስገቡኝ ራሱ። ከዛ ኪሎ መቀነስ ላይ ብቻ ነው ሀሳቤ ትኩረቴ የነበረውና ከሻንጣው ውስጥ ምን በርበሬና 2 በርበሬና 1 በሶ አውጥቼ እንትን ላይ ቦርሳዬ የእጅ ቦርሳዬ ላይ ማስገባት። አገር ሰላም ብዬ እሱን ከላኩት በኋላ ልክ ልንገባ ስንል ፍተሻው ጋር እናቱ በርበሬ ተያዙ ቦርሳዬ ጋር። ከዛ በርበሬ እኮ ይዞ መግባት ምንድን ነው አለ። ዋት ኢዝ ዚስ ተባልኩኝ። በርበሬ አይደል መቼም ፓውደር አልኩኝ። ፓውደር ኢዝ ናት አላውድ ሲለኝ ትዝ አለኝ በቃ እንደማይቻል ማለት ነው። ከዛ እሺ ብዬ በቃ በርበሬን ተሰነባብቼ ጉዞ ወደ ቀጣይ ፍላይት። ከዛ ቀጣይ ፍላይት ላይ ደግሞ በቃ ቀጣይ ፍላይት ወዝ በጣም ቢያስቅ ነበረ። ምክንያቱም እንቅልፌ ኦልሞስት ቀን ላይ ስለነበረ ሊደፋኝ ነበረ። ቆሜ ራሱ እንቅልፌ ያለመምጣቱ በጣም የሚያስቀኝ። ስቀመጥ ይዞኝ ይሄዳል። በቃ ቁጭ ባልኩበት ልደፋ ነው የምደርሰው የነበረው። እንደዛ ብሎ ብቻ መጨረሻ ላይ የፋይናል ዴስቲኔሽን ላይ ደረስኩኝ። ከዛ በኋላ ወደ ተመደብኩበት ዩኒቨርሲቲ በመኪና ተልኮልኝ በመኪና ተገባ ወደ ዩኒቨርሲቲ ማለት ነው። ከዛ በኋላ የነበረኝን የመጀመሪያ ቀን የሁለተኛ ቀን ጆርኒዎችን ደግሞ ፖስት አደርግላችኋለሁ። ቴንክ ዩ ጋይስ።